ኮከቤ መጠለያዬ ሞገዱን መሻገሪያዬን ጸጥታ ሰላምም ሰፍኗል ከእንግዲህ። ሰላም ውዴ፣ እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ሌላ ዩቲዩብ ከፍቼ ነው ይሄኛው ማለት ነው። በጣም የሆነ ነገር ብሎኛል። ያኔ እስከምስተካከል ድረስ በዚህ ላሳያችሁ እና ይሄ አሁን ያመጣላችሁ እንጀራ እንዴት አድርገን በፊኖም ይሁን በስንዴም ይሁን እንዴት አድርገን እንደምንጋግረው በጣም ምርጥ በእውነት አሳያችኋለሁ። ደግሞ ቀላል ነው፣ አሰራሩ ቀላል ነው እና አሁን ላሳያችሁ ነው። ሰብስክራይብ ላይክ እያደረጋችሁ አባራታቱኝ ውዶችዬ። በእውነት ደግሞ ገና 3 ሰው ነው 4 ሰው ነው ያለው ሰብስክራይብ ማለት ነው። አሁን 50 ሰው ከዛ በላይ እንድታደርጉልኝ ተስፋ አደርጋለሁ እና አባራታቱኝ። ኮሜንት እያጻፋችሁ የምትፈልጉት ነገር ጥያቄ የሆናችሁ ነገር ጻፉልኝና እኔ እመልሳለሁኝ። ሰላማችሁ በክርስቶስ ይዛልን። ወደ አሰራር ነው ስላሴትም አሁን ወደ አሰራር እንኳን ማለት መጀመርታ እንደዛ እያደረጋችሁ ቆሉት። ተጠንቀቁ ስትቆሉት ማለት ነው። እንዳያርባችሁ ተጠንቀቁ። ከዛ ደግሞ በእጃቸው የያዙትና ከዛ ከሞቀ በኋላ ነው የምታወርዱት ማለት ነው። አንብሱት እንደዚህ እያደረጋችሁ ማለት ነው። እንዳይፈሰኝ ብዬ ነው እንደዚህ የሚያደርገው ነው። ንክነካ ነው የሚያደርገውና እንደዚህ አድርጋችሁ አንብሱትና ደግሞ በጣም ነው የሚያምረው። እመቤቴ በጣም ነው የሚያምረው። በጣም ነው የምጣፍጠው። ፊኖው ደግሞ ከፈለጋችሁ ቆርጬ እልክላችኋለሁ። ስንዳይ ነው የሚባለው እንጃ በአማርኛ ጥቁር ፊኖ ማለት ነው። ጥቁር እሱ ነው የተጠቀምኩት። ይሄ ፊኖውን ነው። ከዛ ምን መሰላችሁ እኔ ምን አደረኩ መሰላችሁ? ይሄን ከሰራሁት በኋላ ማለት ነው ትንሽ ዱቄት አድርጌ አንድ ማንኪያ ዱቄት አድርጌ ትንሽ እንደዛ አድርጌ ማለት ነው የታስቀመጥኩ መሰላችሁ? ስተኛ ሲል ተላጃ ላይ ያስቀመጥኩት ማለት ነው። ግን ደስ አይልም ይሄኛው ማለት ነው። በጣም አይን የለውም ምን የለውም ደስ አይልም። ምን አደረጉ? ሌላኛው ደግሞ ትንሽ ካሜራ አደረኩና እቺን ትንሽ ሻን ያለች ማለት ነው ካሜራ አደረኩ። ትንሽ ካሜራ ከዛ ትንሽ ዱቄት አደረኩና በማንካ ላይ በጠበጥኩት። ከዛ ቁጭ አደረኩት ማለት ነው። ቁጭ ካደረኩት በኋላ ትንሽ ቆይቼ እስከ 3 ሰዓት 4 ሰዓት ይሆናል አስቀመጥኩት ማለት ነው። የሆነ ውሃ በላይ ውሃ ይኖራል ማለት ነው። ውሃው ድፉት ጸረር አድርጋችሁ ድፉትና ከዛ ድቆት አስቀሩት። አያችሁ ውሃው ደፍቼው ነው። እንደዚህ አድርጋችሁ ሳህናችሁ ላይ ያደርጉት ማለት ነው። ከዛ ደግሞ ስታወርዱት ድቆት ደግሞ ስታወርዱት ማለት ቁሉት ዝም እንዳትሉት፣ ምክንያቱም ውስጥ ይበላል ማለት ነው። ውሃ እየቀዳሁ ነው ለሱ የምመጥነኝ። አንድ እጄ ደወል አንድ እጄ ደግሞ ስለሆነ አልተመቸኝም። ብቻ ግን እግዚአብሔር ይመስገን። ከዛ እንደዛ አድርጌ ይሄን የሰራሁትን ትንሽ ካሜራና ትንሽ እንትን ያደረጉትን የሰራሁትን ማለት ነው። ትንሽ ካሜራና ትንሽ ዱቄት አድርጌ የሰራሁትን አወላ ማለት ነው። አወላ ነው የሚባለው በትግርኛ እንጃ በአማርኛ ምን እንደባል አደረጉት። ከዛ እየቆላሁት ነው ትንሽ። ከዛ ደግሞ ንፉት በመንፊት አድርጋችሁ ንፉት። ምክንያቱ የሆነ ነገር አለው። ይሄ የተቆላውን መሰለኝ የሚወጣ ታያላችሁ በኋላ ማለት ነው። አልበረደም እና እስከሚበርድ እየቆየሁ ነው። አዎ እየነፋት ነው አሁን ማለት ነው። እንደዚህ አያችሁ የሆነ ነገር ይወጣዋል። ከዛ ደግሞ ስትበሉት እያሻችሁ ማለት ነው። ምክንያቱም ዱቄትም አለው እንትንም አለው
ከዛ ደግሞ ትልቅ የሆነ መንፊት አድርጉ። ይሄኔ ትንሽ ናት፣ በጣም ትንሽ ናት። ትልቅ ያለኝም ለዛ ነው። ብዙ ነገር ይወጣል። በተለይ ጥቁር ከሆነ ማለት ነው። ይሄ ጥቁር ርቀት ከሆነ በጣም ብዙ እንትን ይወጣዋል። ይሄ ፊኖ ስለሆነ ነው። ሌላኛው ግን በጣም ነው ብዙ ነው ነገር ነው የማወጣው። እና ይሄ ትልቅ ሳህን አድርጋችሁ እንደዚህ ትልቅ ሳህን አድርጋችሁ ስላለፉት ማለት ነው። አያችሁ ብዙ ነገር ነው የማወጣው። ደግሞ ትልቅ መንፈት ካላችሁ የበለጠ ደስ ይላል። ቶሎ ቶሎ ብላችሁ ልትጨርሱት ማለት ነው። እንደዚህ ጨዋታ ነው በእውነት ቶሎ አልሄድም። ሴትዮዋ ስለጠራችን አቋርጫ ነው የሄድኩትና ይቅርታ በእውነት እንደዛ አድርገው በጠበቅኩት ማለት ነው። በጥብጣ ታደርጋላችሁ። ከዛ አድቆቱ ወደ እሱ መግባት ነው። ደግሞ እንትን ካሜራው ስትበጠበጡት አንድ ማንኪያ ድቆትና ትንሽ ካሜራ እንዳታበዙት፣ ትንሽ ይበቃቸዋል። ምክንያቱ ከበዛ ማለት ነው በጣም ይቀይረዋል። ከዛ ደግሞ ውሃው እንዳታደርጉት። ይሄ ጨለማ ቁጭ አድርጌው ነው ውሃው እንዳታስገቡት ጸር አድርጋችሁ ገቡት። እሺ ፍግሙት ምንድነው የሚባለው? እና እንደዛ አድርጋችሁ ለውሰኑ ጨርሰን ቤታችን አጸዳዳን ማለት ነው። እስከ ስንት ሰዓት ቆየን መሰላችሁ? እስከ በቃ የሆነ ነገር ያምጣ ወደ ላይ ይነፋዋል። ከቦካ ማለት ነው ወደ ላይ ይነፋዋል። ከዛ ከነፋው በኋላ ትንሽ ውሃ አድርጋችሁ ማለት ነው የትኩስ ውሃ ትኩስ አድርጋችሁ ትንሽ እዚህም አድርጉ እስከምፈላ ድረስ እንዳታቆዩት። ከዛ አድርግነውና ከዛ ትንሽ ቆያችሁ መክሰስ ትችላላችሁ። ካልፈለጋችሁ ደግሞ ወዲያውን ትችላላችሁ። አሁን እኔ ወዲያው ነው አያችሁ። በጣም ሮጉድ ነው ደግሞ እንትን ነው በጣም አያችሁ። ትንሽ ውሃ አድርጌዋለሁ በኋላ አሁን የመጀመሪያ ስለሆነ ነው። ከዛ ደግሞ ውሃ ቀንሱት። ትንሽ ነው የምታደርጉት ውሃው ማለት ነው። እሳቱ ስትጥዱት ትንሽ ነው። አያችሁ አሁን እሳት በዝተዋል። ከዛ ደግሞ ልቀንሰው ሲል እኔ አልቀነስም አለኝ ማለት ነው። ይሄ በጣም አልቀነስም እና እናንተ ቀንሱቱ። ከዛ ደግሞ ውሃ ጨምሩለት። አያችሁ በጣም ወፍራም ነው። አያችሁ ወፍራም ነው እና እናንተ ግን ትንሽ ውሃ አርጉለት። ከዛ ደግሞ እንደዚህ ስታደርጉት ውሃ ስታጉትለት ማለት ከበካችሁ በኋላ ከጨርሻችሁ በኋላ ተጠንቀቁ። እንደዚህ እያደረጋችሁ እንትናብሉት ማለት ነው። ከዛ እንደዚህ እያለን እየጋገሩ ነው። በጣም ነው ያበደው ደግሞ በጣም አያችሁ እንጂ ትንሽ ወፍራል እንጂ በጣም ደስ ነው የሚለው በእውነት። ወጥ ደግሞ ከዛ በፊት ሰርቼ ነበርና እንደምታውቁት የጾም ነቢያት ነው። እንትና አወረድኩት ማለት ነው። ምክንያቱ እሳቱ በጣም በዝቶ ነበረ። ከዛ አውርጄ ነው የጣድኩት ማለት ነው። ከዛ እንደዛ አድርገን መክሰሻ ደግሞ እንደምታዩት ነው። ከዛ አውርጄ ነው በጣም እና እንደዛ አድርጋችሁ ከዛ ደግሞ ስታወርዱት ማለት ነው ይሄ ሳህን እንዳታደርጉት። እንጀራው ስታቀምጡት ማለት ነው የሆነ ነገር አቀምጡት። ሳህን ካለ የሆነ ላብ ነገር ስለማመጣ ይበላሻል ማለት ለእንጀራው። የሆነ መክተፊያ ነው ያደርጉት። አያችሁ የመክተፊያ ነው አደረጉትና እናንተም እንደሱ ብታደርጉ መርጣለሁኝ። አያችሁ ካልሆነ ግን ይበላሻል እንጀራው ማለት ነው። ከዛ ይያያዛል ማለት
ራሳቸው ይያያዛሉ። አይመችም እንደዛ ወጥም ሰርች ስለነበረ እና ሰላማችሁ ክርስቶስ ይዛልን። አይዛችሁ በአባራት